ግን ምክንያት የምትፈጥሩ ራሳችሁን ለመደበቅ የምትሮጡ አይኔና ይህ ማለት ከሆነ መቼም መሻሻል አሁን ለማሻሻል የተሻላችሁ የተለያየ ትልቅ ደረጃ ላይ ለመድረስ እጅግ በጣም በጣም ጥሩ ጊዜ ላይ የደረሰ በዚህ እንደሁላችሁ ማለት ነው። አብዛኞቻችሁ ጥሩ ጊዜ ላይ ጥሩ ዲስፕሊን ይሄን ነገር በትክክል ወስዳችሁ ለህይወታችሁ መርህ አድርጋችሁ ተጠቀሙበት ከሆነ እጅግ በጣም አስገራሚ በየትኛውም ላይ ተጽዕኖ ፈጣሪ የሆነ ዜጋ መሆን ትችላላችሁ። እናንተ ብቻ ሳትሆኑ ሌሎች ሰዎችም ወደዚህ ነገር እንዲመጡና ተጽዕኖ ፈጣሪ ሆነው ልዩ ማህበረሰብ መሆን ይችላል። ማድረግ ያለባቸውና የሌለባቸውን ነገር ጠንቅቆ የሚያውቁ ለሽንፈታቸው ለጥፋታቸው ምክንያት ማለት ለጥፋቴ ለሽንፈቴ ለውድቀቴ ምክንያት እኔ ነኝ ብሎ ሪስክ የሚወስድ ሰው የመሻሻል አቅም ከፍተኛ አሁን ይከኝ ኦኬ እንዲህ አይነት ስህተት ተሳስቻለሁ። ስለዚህ አልደግም በዚህ ነገር ላይ ስትሪክት ሆኜ እሰራለሁ። ሰርቼ ራሱ የተሻለ ብቃት ነው የምትሉ ሰዎች ሆነ እንደዚህ የምትሉ የቴክኖሎጂ የሚያስፈልግ ኪክና ፓርት ታረቁ ብቻ ራሳችሁን ካልባሌ ቦታ እንድታሩ። ለምሳሌ አብዛኞቻችሁ የተወሰነ ሰው ኮሌጅ ዩኒቨርሲቲ ነገ ተነገ ሁላችሁ ዩኒቨርሲቲ ልትገቡ ትችላላችሁ። ያቻ ግፊት የሚባለው ዩኒቨርሲቲ እናንተ ቡድኖች እነዚህ ያሉት ይሄንን አድርጉ ይሄንን አድርጉ ይሄ በጣም ጥሩ ነገር ነው በጣም ታኪም ያንተ ተፋራለሽ ብላችሁ ይችላል ወይ እሷ ታካፍላለች ይችላል ታካፍላለች የሚለው ቃላት የተሸወቁ ሰዎች ነው። ለትክክለኛ ነገር ማካፈል ስርዓት በሚመለክ እናንተ ወደ ተሻለ ነገር ለሚያመጣ ነገር ማካፈል ይችላል። ስለዚህ የትኛውን እንዳቻ